ወደ ናዝሬት መሄጃ ላይ ዱከም አካባቢ ደብረ ዘይት አካባቢ የነበረ ስፍራ ስም ነው ሹምብራ ኩሬ ይባላል እዛ ሹምብራ ኩሬ በመጋቢት ማርች 1529 በ1529 አሁን የምንነጋገረው ቁጥር ሁሉ እንደ አውሮፓ አቆጣጠር ነው በዛ ጦርነት ላይ ሲደረግ ክርስቲያንና እስላም ኃይሎች ናቸው የተዋጉ በክርስቲያኑ ጦር ሰራዊት የክርስቲያኑ ህዝብ በአጼ ልብነ ድንግል ነው የተመራው በዚህ መጽሐፍ ነው ይሄ ዝርዝር ተጽፎ በኢማም አህመድ መጽሐፍ አረብ ፋቂ የተባለው ጻፊ እንዳስቀመጠው በዚህ ጦርነት የክርስቲያን ሰራዊት 216,000 ነበር 200,000 እግረኛ 16,000 ፈረሰኛ በአንድ ላይ 216,000 የክርስቲያን ኃይል ከመላ አገሪቱ ተሰብስቦ የመጣ የኢማም አህመድን ጦር ሰራዊት ለመመከት ነው ኢማም አህመድ ደግሞ ይዞ የተሰለፈው ጦር ሰራዊት 12,500 ነው እነዚህም ከነዚህ 5,000 ሶማሌዎች ናቸው ሌላ ሃርላ ነው ይሄ ጦር ሜዳ ላይ ሲደረግ መቼም የሱን ወኔ ማንነትን ከሰው በላይ ነው መብረቃዊ ነው ተብሎ የተነገረውን ለማወቅ ያንን ጦር ሜዳ ማጥናት ነው የክርስቲያኑ ንጉስ 216 ጦር ሰራዊቶችን በ8 ረድፍ ግንባር መስመር አሰልፎ ግራኝ ደግሞ በአራት ማዕከል ነው በአራት ረድፍ አድርጎ ቦዲጋርዱን ማለት የሱን ክብር ዘበኞቹን ማላሳይ ጦር ይዞ መሃሉን እየመራ በአራት ግንባር አድርጎ ጦር ሜዳ ይዋጋሉ በጦርነቱ እስላም ኢትዮጵያውያንና ክርስቲያን ኢትዮጵያውያን ሲዋጉ በጋራ 228 ኢማም አህመድ ሰራዊት የነበረው 12,500 ነው ሁለቱም በዘመናዊ መሳሪያ ነው የታጠቁት በዛ ጦር ሜዳ ጠበንጃ አልነበረም መድፍ አልነበረም ጎራዴ እና ጋሻ እንደዚህ ያለ ነው በአመዛኙ ነገር የነበረው በሱ 5 ሰዓት ከፈጀ ጦርነት ላይ 100% ደመሰሰውና አገር ላይ ንጉሱ ከዛ በኋላ ስደተኛ ያደረገው ያ ጦር ሜዳ ይመለከታል እድሜ ልኩን ያደረገው ጦርነት ላይ አሸናፊ ነበር ስትራቴጂስት ነው እና ማንኛውም ነገር ቁርአን እየተጠቀሰ ነው የሚማረው ጸሎት ዱዓ ማድረግ አመራሩ እንደዚህ አድርጎ ነው የሚናገረው እና ከዛ ጀግና ማለት በኢትዮጵያ ታሪክ ወደር የለውም እሱ ሰው ጠላትም ወዳጅም የሚያውቀው ነው ሰይጣናዊ ነው ሰው አይደለም ማለት ሰው ነው የተመረው በቁርአን ሃይማኖት ነው ያፈለገው እስላም ማድረግ ነው ጥሩ እስላም ወኔው አገሩን ያሸነፈው ሰው ነው ሁሉን ይሄንን አሂል ዘመቻ ያደረገ ኃይል አልነበረም የዛሬ እርስ በርሳችን እንኳን የምንጋጭ አራት አካባቢ መንግስታት ሆነናል የጋራ ታሪክ ያለን እስልምና የጋራ ነው ክርስትና የጋራ ነው ሶማሌ ሪፐብሊክ ጅቡቲ ሪፐብሊክ ኤርትራ ሪፐብሊክ ኢትዮጵያ ሪፐብሊክ እነዚህን እኮ አንድ አድርጎ ነው የገዛ ምልልክ አንድ አላደረጉም እነዚህ ዮሐንስ ማንንም የክርስቲያን መንግስትና መሪ አላደረገው ኢማም አህመድ ብቻ ነው ያደረገው ረዴራ ጃላላካ በጃንጅራኔ አደሁን ዳረርቶኑ ሱማኒ ቦኔ በረዴራ ጃላላካ በጃንጅራኔ አደሁን ዳረርቶኑ ሱማኒ ቦኔ ሱማኒ ኸበጃምኔ አዱኛም በዳፈምኔ አረር ያ አደሁን ዱማ ኸበጃምኔ ዱማ ነሞት ዱማ ያ ማ